ጋይስ አሁን እንግዲህ ጳውሎስና ሜላት ላገኛቸው መጥቻለሁ። እዚህ የት ነው ያሉት? እዛ ጋር ነው ያሉት። እዛ እነሱ ናቸው። ሃይ ወደ ትመጣላችሁ። ዋው ጳውሎስና ሜላት በጣም ክሬቲቭ የሆኑ ነው። ወረዱ። አረ ይሄን ቡሻ እንዳይበላ። አቶ ጳውሎስና ወይዘሪት ሜላት መጥተዋል ወደ አዲስ አበባ። ነገ ነው የሚመለሱት። ባይዘው ጠዋት ማለት ነው። እዚህ ውስጥ ነው ያሉት። አረ እንዴት ነው ያማረባቸው! እንዴት ነው ያማረባቸው! ዋው! አሬ ውሻ ምንድን ነው የሚያደርገው? ምንድን ነው የሚያደርገው? ጎማ ማሽተት ይወዳል። ምንድን ነው የሚያደርገው? ጎማ ማሽተት ይወዳል። ጎማ ምን ማለት ነው? የሌለ ነው የሚወጣው። ጎማ ማሽተት ይወዳል ትላለህ። አይ እንዴት ናችሁ? ሰላም ነው? እንዴት ናችሁ? ልጅ ራምሴ እንዴት ነሽ? ይነባ ሰላም ነው? እንዴት ነህ? አለን። ዋው ትልቅ ሰው ጳውሎስ እንዴት ነህ? ይነባ እንኳን በደህና መጣችሁ አዲስ አበባ። ነገ ልትመለሱ ነው? ሜላት በጣም ነው የሚገርመው። ሃይ እንዴት ነሽ? ሰላም ነው? እንዴት ነሽ? ነኝ ወይኔናት ስታምር ሲያምሩ ዝንጥ ያለሽ ታባቱ። ሃይ እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ? ሜላቴ እንዴት ነሽ? ሰላም በይ። ምን ነው እንዴ? አረ ወይኔ ቆንጆ። እድሜዋ ስንት ነው ግን? 8 ነች። አንቺ ጎበዝ እኮ ነሽ ታውቂያለሽ። ውይ እንዴት ነው ጳውሎስ የኔ ወንድም? ሰላም ነው? ነው እስኪ በርገር እንብላ። እዚህ ጋር ሆነን ቸኩላላችሁ እንዴ? አይ ሆፕ አትቸኩሉም። አንቺ አሁን ጓደኛዬ ነው የምትሆኚው። ባይዘው ከ10 ደቂቃ በኋላ ታያለሽ። አሁን አኩርፈሻል። 10 ደቂቃ እና ቲክቶክ አዋርድ ላይ ቀርባቸዋል። መቅረብ አለባቸው። አሁን መቅረብ አለባቸው። እስቲ እንግዲህ ዛሬ ነው መሰለኝ ቮት የሚጀምረው ዛሬ እንደሆነ ነው የሰማሁት እና ቼክ አላደረኩም። ዛሬ ነው የጀመረው። ይቅረቡ አይቅረቡ እንግዲህ አስገብተው ይሁን አላስገቡ። አሁን እሱም ፖስት ማለት አለባቸው ዛሬ እንዲያሸንፉ። በጣም ትልቅ የሆነ ነገር ነው የሰሩት። ባይዘው በጣም ነው የምኮራባቸው። አዲስ የሆነ የድራማ ስታይል ነው ያመጣችሁት። እግዚአብሔርን ኖ አይ አሁን ብዙ ሰው ሊስቅ ምናምን ይችላል። አሜዚንግ ክሬቲቭ ነው በጣም። እንግባ በርገር እንብላሽ። ጋይስ በጣም የሚያናደው ነገር ምን እንደሆነ ታውቃላችሁ? ከጳውሎስ ጋር እያወራን በጣም ትላልቅ ነገሮች እየነገረኝ ግን ማይኬ እየሰራ አልነበረም። አያናድድም? ግን በቃ ደስ የሚል ቀን ነበረ። እውነት በጣም ፍቅር የሆነ ሰው ነው ጳውሎስ ማርያምን። ሜላት ደግሞ ወይኔ እናት መጀመሪያ እየኮራችብኝ ነበረ። አሁን ግን በቃ የኔ ጓደኛ እየሆነች ነው። ስልኬን ሰጠኋትና በስልኬን የደለልኳት ቲክቶክ ከፍቼ ሰጠኋት። በቃ ተዋደድን ከሜላት። አሁን እንግዲህ ምግባችን አዘናል። በርገር አዘዝን፣ ሻዋርማ አዘዝን፣ ጁስ አዘዝን። እየጠበቅን ነው። እስከዛውም በቃ ጳውሎስ ጋር እያወራው ነው፣ እየነገርኩት ነው ምን ያህል ተስጦ እንዳለው፣ አይምሮ ምን ያህል ሰፊ እንደሆነ። ብዙ ሰዎች እኮ አሁን ሙድ ሊይዙ ይችላሉ እንጂ የማይገባቸው ነገር ቢኖር ማለት ስለ ጳውሎስ በጣም ክሪኤቲቭ የሆነ ሰው ነው። በጣም ሙቪ የገባው እና እንዴት አድርገው የሰው ትኩረት መያዝ እንደሚችል የሚያውቅ ሰው እንደሆነ ማወቅ አለባችሁ። አሁን እንግዲህ ጁሳችን መጥቶልናል፣ ልንጠጣ ነው። ስፔሻል ጁስ ነው ያዘዝኩት ለአምስታችን ማለት ነው። ሜላት የኔ እናት በቃ እያወራኋት ነው ምናምን በቃ እንድትወደኝ እኮ ነው። ኩርት አለችብኝ፣ ለምን እንደሆነ አላውቅም። 8 ዓመቷ ነው ደግሞ በጣም ነው የምወዳት። እውነቴን ነው የምላችሁ። አሁን ደግሞ ጳውሎስ እንዴት አድርጎ የበለጠ ቫይራል እንደሚወጣ እያስተማርኩት ነው ያለሁት። አናሊቲክስ እያሳየሁት እንዴት ቫይራል እንደሚወጣ በቃ ትምህርት እየሰጠሁት ነው ማለት ነው። እሱም ልብ ብሎ ሰማኝ። የተማረውን ነገር በተግባር እንደሚያውለውም እርግጠኛ ነኝ። ቃልም ገብቶ ልኛል ማለት ነው። ከዛ ስለ ቲክቶክ ትምህርት እየሰጠሁት ማለት ነው። ይሄው ምግቡ እዛ ቁጭ ብሎ ቀዘቀዘ። ይቅርታ ብዬ ወደ ምግባችን ገባን ማለት ነው። ሜላት የሌለን የኮራችብኝ ዛሬ ኮራሽ በጣም ምንድን ነው ሜላቴ? ና ጳውሎስ እዚህ ጋር ከኔ ጋር ና እና ቀናችሁ እንዴት ነበር? ሰላም ይንሻል። ቅድም አየሽ ጓደኛ እየሆንሽ ነው። ቅድም ሰላም ማለት አልፈለገችም አይደለ? ያላት የጾም ነገር እንዘዛ።
ችግር የለውም። ፒዛ የጾም አለ መሰለኝ። ወንድም የት አለ? የትኛው ትፈልጋለሽ? አሳ ትፈልጋለሽ? ጓደኛ መች እየሆን ነው አባና። አሁን የኔ ዓላማ ዛሬ ሜላት የኔ ጓደኛ ማድረግ ነው። በቃ ወንድሜ ና እንትን አሳ አለ እንዴ? አረ መኖር አለበት ለሜላት ግዴታ ነው አይደለ? ሜላት እሺ ስፔሻል እንትን ስፔሻል የጾም አለ? የጾም ፒዛ አለ? እሺ 3 አትክልት ፒዛ እና ሁለት ሾርባ አለ? ሻዋርማ የጾም ነው? እሺ 2 የጾም ሻዋርማ። አዎ ሻዋርማ 3 አትክልት ፒዛ። አዎ እና ሌላ ምን ያስፈልጋል? የሚጠጣ ምን ትፈልጋለሽ ሜላት? መጀመሪያ ምን ትፈልጋለሽ? ኮካ ጁስ ነገር የለማ? አለ ጁስ አለ። ማንጎ ጁስ፣ ፓፓያ። ልምረጥልሽ ነኝ? ልምረጥልሽ? እሺ እንትን አለ እንዴ? አናናስ ጁስ አለ? እሺ ስፔሻል አድርገው። አዎ ስፔሻል ትፈልጋለህ? ባሎሴ እሺ 2 ስፔሻል። እናንተስ ስፔሻል ይሁን? እሺ እንደዚህ ይሁን። 4 አዎ ለኔም 5 ስፔሻል ጁስ። አዎ ሌላ በቃ that's it thank you። አዎ እሺ ናፒ መሄድ አለብን እንዴ? ሰላም ዶ በይ። ሰላም ዶ ሰላም ዶ ማለት ሰላም ነው ማለት ነው። ለአንተ ጳውሎስ ከበድ ያለ ነው ነገር ከቻልከው ማለት ነው። ከሜኒ እኻ እንዴት ነህ ማለት ነው። እሺ የሚያምር ቀሚስ ነገር አለ? ዋው ይሻላል። እሺ እሺ ቀሚስ ከዚህ ጋር ማች የሚያደርጋለ እንዴ? ይሄ አልወደድሽውም ማለት ይሄ ሲንድሬላ ያስመስልሻል። ይሄን የምታምር እንትን አልፈልግሽም። ይሄ ሳይዙ መሰለኝ እኮ የፈራችሁ። እስኪ አሬ ሆነ በጣም ከሰራ ማች ያደርጋል። ነይ ሞክሪው እስኪ ወደ ውስጥ ሞክረሽው ነይ። እሺ ዝም ብለሽ አንተም ኦዲዮ ሪከርድ እያደረገ ነው። ሪከርድ እያደረገ ነው ኦዲዮ። ማርያም ስቴት እንግዲህ ወንድማችን ነው ሪከርድ እያደረገን ያለው እንደምትመለከቱት። ቴንክ ዩ ሶ ማች የኔ ቪዲዮግራፈር ውለታ ትቶለት ሄዶ በቃ ይኸው እስካሁን እየተከታተለኝ ነው። ባትሪ እንዳትሞተረ አላት ማርያም ስቴት። ምን ነው ነው አይ ያዩት ነው ሜላት እስኪ ዋው እንደዚህ ብለሽ ዞሪ እስኪ እንደዚህ ብለሽ ዞሪ። ከዛ ኔክለስ አለሽ ያንገታለሽ እንዴ? ማርያም ከየት ልግዛላት? እዚህ ያለ ያንገት አለ ወደ ታች ያንገት ገዛልሽ እንዲያምርሽ ይበልጣል። ጃኬት ከዛ ደግሞ ጫማ ትፈልጋለሽ? ስታይሉ ጃኬቱ ስታይሉ አያጥርም ነው አይደል? እስኪ አሁን እናቴ አዲስ መስለሽ ነው የምትመለሽ። እንዴ ይጣቀሰሽ ማለት አራዳ አይደለሽ እንዴ? ሜሉ ችግር የለውም። ጫማ ደግሞ ከዚህ ጋር ከነ ካልሲው ካልሲ ሽፍን ትፈልጋለሽ? ሽፍን ይሻላል። እንደዚህ በርበገ እንደ የወታደር ነው እንደዚህ። በስማ መድኃኒዓለም ፋየር ነው በቃ የሚገርም ነው። ላይክ ሱሪውን ማቻ አደረጋ ክሬዚ ውበቱ ወጣ በቃ የሌለ ማሽን ያደረከው ታውቃለህ። እጩ ደግሞ አለልህ። አሳሳቀሽ ተመቼ ወይኔ ጉዴ
እስኪ ሳቂ እንደዛ ቂቂቂቂ ያልሽ ወይ ያነሰች ነች። እሺ ይሞክራት ከሰፋቻችኛው እንካ ወንድሜ ያነሰ ነው ይሄ ማማ ንበ ወንጎ ማማ ንበ ወንጎ ቋንቋችሁ ግን በጣም ለየት ያለ ነው። ታስተምሪኛለሽ ሜላት? ቋንቋ ታስተምሪኛለሽ? አንቺ ቋንቋ ዋው ዋው እስኪ በሲ እሺ እንትኗን አርጋታ ጃኬቷን አርጋትና ነው መድኃኒዓለም ፋየር ነው። በቃ የሚገርም ነው። ላይክ ሱሪውን ማቻ አረጋ ክሬዚ ውበቱ ወጣ። በቃ የሌለ ማሽን ያረከው ታውቃለህ። ዋው እኔ አባት ጫማ የትኛው ትፈልጋለህ እንዴ? ሳይዝ ይኖራችሁ ማቻ ታረግም ከዚህ ጋር። አሁን ይሄ ምን ታረጋለህ መሰለህ? የኋላኛው እንደዚህ ትስብና እንደዚህ ከዛ ይሄ እንደዚህ ታረጋለህ። ጸዴታ አባቱ ቀበቶ አለ እስኪ ፍሽ በስመ አብ በጣም ነው የሚያምረው። ሲሪየስሊ ተገጣጠመ። አይገርምህም? በዚህኛው ስንት መጣ ነው? እቺን የፈለግሽው? እሺ ሳቃለቻት እንዴ? አዎ ማርያም አንዴን ጨርስና ትጋር ምቾት አለው ሜላትዬ፣ ምቾት አለው። አሁን ነይ እኛው አሁን ያስቀጣልሽ። ኦቨስ የታባስ ያው ሰፋ ነይ ግን ይመችሻል? እያመምሻል ለማ እያመምሽ ነው። እስኪገባ እንጂ እንትን ሲገባ እንትን ያደርጋል የሚል ነው። ጸዴ ሆነሻል። ተመችሽ? ስንት ነው አጠቃላይ? ጳውሎስ አንተን ነው አደራ የምሰጥ። ይሄ ማታ ማታ እሺ እንትን ታደርጋለህ። ከመተኛቷ በፊት እንትን ነው እንትን ሆነ። አበዛሁት መሰለኝ። ሶፍት አለሽ እንዴ? ወደስ አበዛሁት በጣም እንዴ። ደስ ያለኝ አይደለ? አሁን ይሄ ለምን ቆዳሽ እንትን ሉስሉስ ነው የሚባለው በአማርኛ? ለስላሳ እንዲሆን ያግዘዋል። ሶፍት አለሽ እናት? አላውቀውም እኔ ኩሎሽን አልጠቀምም ለራሴ። አይ አሪፍ ነው። እንትን እያደረገ ነው። ይሄኛው በዚህ ትምህርት መቼ ነው የምትጀምሪው? አሁንም እየሄድሽ ነው? አቋርጠሽ ነው የመጣሽው? እኔ ጎበዝ ስራ ጀመርሽ በዚህ ጊዜ ጀግና ነሽ። አንደኛ አይገርምም? አዎ ለዛ ነው። ማርያም እስቲ በል
ጀግና ጎበዝ። አንተ አሁን አክቲንግ ስኩል ደግሞ ብታስመዘግባት አስበዋል? የሌለ ታዲያስ ጀግና ነች እኮ። ስንት መጣ ሁሉ? 19,000። እሺ